የዚህ ቪዲዮ ርዕስ የጸሎት ትጋት። ሐዋርያት ሥራ ምዕራፍ 2 ቁጥር 17 እስከ 21 ድረስ እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆች በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል የሚለው ቁልፍ ቃል ነው። ሰላም ቅዱሳን፣ ዛሬ የምናየው ስለ ጸሎት መትጋት ነው። ጸሎት ዝም ብሎ መጮህ ሳይሆን የሰማይን በር ማንኳኳት ነው። መጽሐፍ ቅዱስ በሐዋርያት ሥራ እንዳነበብነው ምዕራፍ 2 ቁጥር 17 እስከ 21 እንዳነበብነው ቁልፍ ቃሉ የጌታን ስም የሚጠራ ሁሉ ይድናል ይላል። ይህ ቃል ዛሬ በቤትህ በጤናና በኑሮህ ላይ ይሰራል። ራላሴ ካናማ ሻካዳ ባላባ ሬካናማ ያዳላቮስ ብረደ በጀደ ቤከላ ባጋናባስ እየነገርኩ ነው። ይሄ ቃል ባንተ ላይ፣ በጤና ላይ፣ በኑሮህ ላይ፣ በእቅድ ላይ፣ በያስኮ ፕሮግራም ላይ ይሄ ቃል ይሰራል። ሁለተኛው የትጋት ኃይል ሉቃስ 18 ከቁጥር 1 እስከ 8 የመበለቲቱና የዳኛው ታሪክ እንዲያነባለሁ። ሳይታክቱም ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት ስለምታደክመኝ ሁል ጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለው ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ወገኖቼ፣ ጸሎት አሰልቺ ሲመስልህ ነው መልሱ የሚቀርበው። ዳኛው የፈረደላት ስለሰለቸው ነው። እግዚአብሔር ግን ስለሚወድ ይፈርድልሃል። አንተ ግን መትጋት አለብህ። ጌታ ኢየሱስ ሳይታክቱ መጸለይ እንደሚገባን በምሳሌ ነግሮናል። ያቺ መበለት ወደ አመፀኛው ዳኛ ደጋግማ በመሄድ መብቷን አስከበረች። ዳኛው የፈረደላት ስለራራላት ሳይሆን ስለተመላለሰችበት ነው። አንተም ወደ ቸሩ አባት ስትመላለስ ሰማይ ለጸሎት መልስ ይሰጣል። መትጋት ማለት መልሱ እስኪመጣ ደጅ አለመልቀቅ ነው።
ዛሬ በጌታ በኢየሱስ መልሳችሁን ሳትቀበሉ ከጸሎት ቦታችሁ፣ ከጸሎት ስፍራችሁ፣ ከጸሎት ሁኔታችሁና መሰዊያችሁ ላትነሱ በጌታ በኢየሱስም ጸልያለሁ። ሳትቀበሉ አትነሱ። ሳይከፈትላችሁ በኢየሱስም አትነሱ። በጌታ በኢየሱስም መልሳችሁ፣ ጥያቄያችሁ፣ ቋጠሯችሁ ሳይፈታ ሳትፈወሱ መድኃኒትን ሳታገኙ በኢየሱስ ክርስቶስም ሥልጣን በእውነት በኢየሱስም አትነሱ። ከማያና ማሳካላ ባላዳ ቦሴ ፕሪቪዲያ ይህንን እንድትተጉ የሚያደርግ የእግዚአብሔር ጸጋና የመንፈሱ እሳት ዛሬ በጸሎታችሁ ላይ፣ ዛሬ በስፍራችሁ ላይ በኢየሱስ ክርስቶስም ሥልጣን እንደ እሳት ተገጠመላችሁ። አሜን ብላችሁ እየተቀበላችሁ በኮሜንት ላይ እየጻፋችሁ ላላችሁ በእርግጥ ይሆንላችኋል። አንድ ምስክርነት አለኝ። አንድ የ12 ዓመት ልጅ ነበረች። ሰሞኑ ነው የሆነው። እንደ ጉንፋን አይነት ነገር፣ እንደ ትኩሳት አይነት ነገር እንዲሁም ደግሞ እንደ ማሳል አይነት ነገር ሆኖ አመማት ልጄ። ነገር ግን ወዳጆቼ በሁለተኛ ቀን የመጀመሪያ ያደረግኩት ጸለይኩኝ፣ በእግዚአብሔር ፊት እጄን ጭኜ ጸለይኩባት። ነገር ግን ለውጥ አልታየም። ሐኪም ቤት ወሰድኩኝ። ሐኪም ቤት ወስጄ አስመረመርኩኝ። አክቷን፣ ደሟን፣ እንዲሁም ደግሞ ሰገራዋን፣ አጠቃላይ ሰውነት ክፍሏን በአጠቃላይ መረመሩ፣ በላቦራቶሪ አዩት። ነገር ግን የመጨረሻ ውጤቱ ዶክተሯ እንደዚህ አለች፣ በሽታ የለባትም። እግዚአብሔር ስም ይባረክ። ግን ከሰውነቷ ላይ አልለቀቀም። ትኩሳቱም እንዲሁም ማንቀጥቀጡም እንደዚሁም ደግሞ የተለያዩ የበሽታ ምልክቶች አልለቀቁትም። ተመልሼ እንደገና ጸለይኩ። በቃ አወጅኩባት። ሐኪም ነግሮኛል፣ በሽታ የለባትም ብሎኛል። ከዚህ ሰዓት ጀምሮ አሁን ትኩሳት መስለ፣ አሁን ጉንፋን መስለ፣ አሁን የሆነ የበሽታ ስሜት መስለ ልጄን ልታደክማት የመጣ አዛሃለሁ ልቀቅ አልኩት። አዛሃለሁ ልቀቅ አልኩት። አይገርማችሁ? ልጄ ከተወሰነ ደቂቃ በኋላ ተፈወሰች፣ ነፃ ወጣች። ጓደኞቿ ጋር መጫወት ጀመረች። አፒታይቷም ተከፈተ። እንደዚሁም ደግሞ ትምህርት ቤት መሄድ ቻለች። ወዳጆቼ የጸሎት ጉልበት፣ በመጀመሪያ ጸሎት ስላልተመለሰልኝ ተስፋ አልቆረጥኩም። አስመረመሩ፣ በሽታ የለም ተባለ። እንደገናም ደግሞ ጸለይኩ። አሁን ድጋሚ ስጸልይ በአዋጅ ነው የጸለይኩት፣ በስልጣን ቃል በማዘዝ ነው የጸለይኩት። ከዚያስ መልሱ ኦልሬዲ እጄ ላይ ገባ። ልጄ ተፈወሰች። ተመልከቱ፣ የጸሎት ትጋት። በአንድ ነገር ላይ ትኩረት አድርጋችሁ በምትጸልዩት ነገር፣ በምትተጉት ነገር እንዲሁም ስለ ቤታችሁ፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ቢዝነሳችሁ፣ ስለ ኑሯችሁ፣ ስለ ሕይወታችሁ አይገርማችሁ? በእግዚአብሔር ፊት የትኛውም ከባድ ነገር አንድ ነገር የለም። እግዚአብሔር መልስን ይሰጣል። እግዚአብሔር መልስ ይሰጣል። መበለቲቱ እንዲሁ የሙጥኝ እንዳለች እንደተፈረደላት የሚወዳችሁ ጌታ ደግሞ ስለሚወዳችሁ ወዳጆቼ ይመልስላችኋል። የጸሎት መልሳችሁን እንደ ዝናብ ይለቅባችኋል። ዛሬ በቤታችሁ ይሆን፣ ዛሬ በልጆቻችሁ መሃል ይሁን። በጌታ በኢየሱስ ክርስቶስ ስም ለዘላለም ተባርካችሁ ቅሩ። ሶስተኛ ደግሞ በመንፈስ ቅዱስ እሳት መጸለይ። በመንፈስ ቅዱስ እሳት መጸለይ ሮሜ ምዕራፍ 8 ቁጥር 26 ላይ እስከ 27 ድረስ ያለው ክፍል እንዲህ ይላል፣
እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። አያችኋ? ስትደክም መንፈስ ቅዱስ ያግዛል። ጸሎት የሰው ሥራ ብቻ ሳይሆን የመንፈስ ቅዱስ እሳት ነው። አንዳንድ ጊዜ መጸለይ ይከብደናል፣ ቃላትም ይጠፉብናል። ነገር ግን ቃሉ መንፈስ ድካማችንን ያግዛል ይላል። በመጨረሻው ቀን መንፈሴን በሥጋ በለበሰው ሁሉ ላይ አፈሳለሁ ያለው አምላክ ዛሬም በጸሎት ውስጥ ኃይል ይሞላሃል። ስትጸልይ ትንቢት ትናገራለህ፣ ራእይን ታያለህ፣ ጨለማውም ይገፈፋል። ዛሬ በቤታችሁ ላይ የእሳት አጥር ይታጠራል። ጸሎታችሁን ሰማይ ይደርሳል። በጌታ በኢየሱስ ክርስቶስ ስልጣን ይሄ ያወጅኩት አዋጅ ባንቺ ሕይወት ላይ፣ በጸለሽው የጸሎት ርዕስ ላይ፣ ባንቺ ጉዳይ ላይ፣ በአንተ ሕይወት ጉዳይ ላይ፣ በቢዝነስ ላይ፣ በጤናህ ጉዳይ ላይ፣ በማንኛውም ነገር በእግዚአብሔር ፊት በምታቀርበው ነገሮች ሁሉ ላይ ዛሬ በኢየሱስ ስም እሳቱ ወደቀ። በእሳት መጸለይ ሆነልህ። ከዛሬ በኋላ መሠዊያህ በእሳት ታጨቀ፣ በእሳት ተሞላ። ከእንግዲህ በኋላ አይሰለችህም። ከዚህ በኋላ አትደክምም። ከዚህ በኋላ በቃ የምትናገረው የምትጸለየው አይጠፋብህም። በኢየሱስም በኃይል የምትጸልየውን ጸሎትና የእግዚአብሔርን ፈቃድ በኢየሱስም በመንፈስ ቅዱስ አማካይነት እግዚአብሔር ያበራልሃል። ዓይን ተከፈቱ። የእግዚአብሔርን ፈቃድ መለየት ጀመርክ። በኢየሱስም ሆነብህ። አያችኋ? መጸለይ በመንፈስ ቅዱስ እሳት ሲሆን ወዳጆቼ ለየት ያለ ተአምራትን የሚሆነው። ክብር ለአምላካችን ለእግዚአብሔር። እስካሁን ድረስ ከኔ ጋር የቆያችሁ ቪዲዮ እየጠቀማችሁ ከሆነ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ፣ እንዲሁም ኮሜንት ላይ አሜን አሜን እያላችሁ እየጻፋችሁ እንዲሁ ወዳጆቼ እንቀጥላለን። ላጠቃለን ማጠቃለያና የኃይል ጸሎት አሁን አብረን እንጸልያለን። ምንም ችግር የለም። አሁን በቀጥታ ወደ ጸሎት እንገባለን። ይህም ቪዲዮ የምትከታተሉ ሁላችሁ ተወሰነ ደቂቃ አይናችሁን ትጨፍናላችሁ፣ እጃችሁ ወደ ሰማይ ወደ እግዚአብሔር ዘንድ ታነሳላችሁ። ወዳጆቼ አብረን እንጸልያለን። የታመሙ ይፈወሳሉ፣ የታሰሩ ይፈታሉ፣ ግራ የገባቸው ወዳጆቼ በብርሃን ይሞላሉ። እግዚአብሔር የተዘጋባቸውን በሮችን ይከፍትላቸዋል። እግዚአብሔር ግራ የገባቸውን ነገር ያስተካክልላቸዋል። አብረን እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስም ስልጣን እጸልያለሁ። ካናማ ያሳ ካላባ ያዳላቦስ ሬኮንቶላባሴ ፓራድ ያላባ ያላቦስ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ያልክ ጌታ እግዚአብሔር አባት ሆይ እንዲሁም በሚተጋ ሕይወት ላይ እግዚአብሔር ሆይ የኃይል ግፊት የኃይል ምንጭህን እግዚአብሔር ሆይ የምትከፍት ጌታ ሜላ ዲያሴ ብረዴ ቬጋላ ቦላ ባራዳባስ ሁል ጊዜ በፊት ለሚቀርቡ በእሳት ጌታ እግዚአብሔር ሆይ የምታጸልይ የምትጎበኝ አምላክ የኤልያስ አምላክ አቤቱ እግዚአብሔር ዛሬ በዚህ በምንጸልየው ጸሎት እግዚአብሔር በተለያዩ ሀገራት ላይ በትውልደ ኢትዮጵያና እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም በኢትዮጵያውያን በኤርትራውያን በውጭ አገር በቅርብም በሀገር ውስጥም ላሉ ሁሉ ጸልያለሁ። ይሄን ቪዲዮ ለሚከታተሉ ሁሉ በኢየሱስ ክርስቶስም ስልጣን ዛሬ
የጸሎት ስፍራቸው ጉብኝት ይሆን። የጸሎት ስፍራቸውን እንደገና መታደስ ይሁንላቸው። የጸሎት ቦታቸው በኢየሱስ ክርስቶስም ስልጣን እንደገና ሕያው እንዲሆን ጸልያለሁ። በዚህ ጊዜ የታመሙ በኢየሱስም ይፈወሱ። የታሰሩ በተለያዩ አይነት በሽታ እግዚአብሔር አምላክ ሆይ ጌታ ሆይ ሐኪም ያልቻለው ዶክተር ያልቻለው እግዚአብሔር ካንሰር የመሰለ የአጥንት እጢ የአጥንት ኬዝ የጭንቅላት እጢ የሆድ ውስጥ እጢ የጨጓራ እጢ ማንኛውም ሆድ ውስጥ ያለው ደዌ እግዚአብሔር በዚህ ሰዓት የቀለጠ ይሆን የተነቀለ ይሆን በጌታ በኢየሱስ ክርስቶስም ጸለይኩ። የተፈወሱ ይሆኑ። ወዳጆቼ አሜን እያላችሁ ተቀበሉ። የታሰሩ እንዲፈቱ ጸልያለሁ። በዘር መንፈስ በመርገም እግዚአብሔር አምላክ በጌታ በኢየሱስም በተለያዩ እግዚአብሔር ድካማቸው እግዚአብሔር አባቶ በክፉ ሰዎች እግዚአብሔር አምላክ በኢየሱስም ቀን የተደፋባቸው እግዚአብሔር ጠላት ያስራቸው አእምሯቸው የተያዘ ሕይወታቸው የተያዘ ቢዝነሳቸው የተያዘ ኑሯቸው የተያዘ መግባታቸው የተያዘ ዛሬ በጌታ በኢየሱስ ክርስቶስም ጸልያለሁ። አሁን የተፈቱ ይሆኑ። አሁን የተለቀቁ ይሆኑ። ከበረከታቸው ጋር ከሰላማቸው ጋር ከደስታቸው ጋር መገናኘት ይሁንላቸው በኢየሱስ በድጋሚ ጸልያለሁ። በጌታ በኢየሱስ ግራ የተጋቡ ቀኑ የተደፋባቸው ተስፋ የቆረጡ በጌታ በኢየሱስ ክርስቶስም የፈዘዙ የደነዘዙ በልዩ ልዩ ጌታ አሰራር የተያዙ ቢዝነስ ያቆሙ ጌታዊ የሆነ ጅማሬ ነገር ጀምረው ያቆሙ የቀዘቀዙ የደከሙ የወደቁ ወደ ኋላቸው የመለሱ ተስፋ የቆረጡ ነገራቸውን ቆልፎ ዘግተው በቃ ብለው ተስፋ የቆረጡ ከዚህ ሰዓት ጀምሮ በጌታ በኢየሱስም ነገራቸው ሕያው እንዲሆን ጸለይኩኝ። በጌታ በኢየሱስም በጌታ በኢየሱስ ክርስቶስም ስልጣን ጸለይ። በብርሃን ሕይወታቸው ቤታቸው ትዳራቸው የተሞላ ይሆን በጌታ በኢየሱስም በመለኮታዊ ሙላት በኢየሱስ ክርስቶስም ስልጣን አሁን መገለጡ እንዲበዛ የመለኮቱ ሙላት መገለጥ በቤታቸው በሕይወታቸው እንዲበዛ ጸለይኩኝ። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም በኢየሱስ ክርስቶስም ስልጣን አሁን በያላችሁበት የእግዚአብሔርን ስም ጥሩ። የታሰረው ይፈታል፣ የታመመው ይፈወሳል። ዛሬ በቤት ላይ የሰላም ዝናብ ይዘንባል። ይህ ዶፍ ሚክ ነው። የሕይወት ቃል ለእናንተ ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ። ዶፍ ሚክ ማለት ዲቫይን ኦፍ ፉልነስ ማኒፌስቴሽን ኢንተርናሽናል ቸርች ማለት ነው። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ሻሎም